ሮዛ እባላለሁ። 9ኛ ክፍል ተማሪ ነኝ። ከአያቴ ጋር ነው የምኖረው። እውነት ለመናገር አያቴ በጣም ስለምትቆጣጠረኝና እንደ ጓደኞቼ ስለማትዘንጠኝ እጠላት ነበር። ሁልጊዜ ስትናገረኝ ለምንድን ነው የምታሰቃኝ እላታለሁ። አንድ ቀን ወደ ክላስ ለመሄድ እነሳ ያለ ወትሯ አያቴ ትንታለች። ገርሞኝ ስቀሰቅሳት ራሴን አሞኛል፣ ዳቦ አምጪና ቁርስሽን በልተሽ ሂጂ አለችኝ። እሺ ብዬ ብሩን ተቀብዬ ዩኒፎርሜን ለብሼ ወደ ትምህርት ቤት ሄድኩኝ። እረፍት ወጣን። ከጓደኞቼ ጋር ሻይ ጠጣን። እንደዛሬ ደስ ብሎኝ አያውቅም። ቅድም ለዳቦ የተሰጠኝን ብር የሻይ ከፈልኩ። ደውል ተደወለ። ወደ ክላስ ገባን። ምሳ ሰዓት ደርሶ እቤት ስገባ አያቴ አልጋ ላይ ተጋድማለች። የንስሐ አባታችን አብሯታል። ድንገት ልቤ በፍርሃት መታ። የንስሐ አባታችን መጣሽ ልጄ አሉ። አያቴ ቀና ብላ እኔን እንዳየች ማልቀስ ጀመረች። የንስሐ አባታችን እህል ቀምሰሻል ልጄ አሉ። አዎ የሚለው ቃሌ እንዴት ካፌ እንደወጣ አላውቅም። አይኖቼ አሁንም አያቴ ጋር ናቸው። በይንኪ ልጄ ይሄ ጸበል ነው አስቀምጪው አሉ። አያቴን ምን ሆነሽ ነው ማለት ፈልግም ምን እንደለጎመኝ አላውቅም። ከንፈሮቹ የተጣብቀው አልላቀቅም አሉ። ደርቄ ቀረሁ። ልጄ እናትሽ ላንቺ ነግርሽ የምትፈልገው ነገር አለ።